ሰላም እንዴት ናችሁ? ሰላም ናችሁ ወይ? እንኳን አደረሳችሁ ለኢትዮጵያ ዘመን መለወጫ። እንግዲህ በዚህ በአዲሱ ዓመት አሁን ያለንበትን ውጥንቅጥ አስተካክለን የአማራ ሕዝብ ትግል ጥራት ባለው መልኩና ድርጅታዊ መዋቅር ባለው መልኩ ይመጣል ብዬ አስባለሁ። ትልቅ ተስፋ አለኝ። ስለዚህ አሁን ያለውን ፕሮግረስ በሚገባ ማዳበርና ማሳደግ ይኖርብናል። ሁላችንም የጋራ ድርጅት እንዲኖረን፣ የጋራ አሰራር እንዲኖረን፣ ድርጅታዊ መልክ እንዲኖረው በደንብ አድርገን ማገዝ ይኖርብናል ብዬ አስባለሁ። ከዛ ባሻገር እዚህ ሶሻል ሚዲያ ላይ እንዳያችሁት ብዙ ትርምሶችን አሳልፈናል። በጥንቃቄ ከአማራ ጎን ቆመን ቆይተናል። ደግሞ የሚያዋጣን አማርነት ነው በሚል ከዛ ውጭ ያሉት ነገሮች ስለማይጠቅሙን በተወሰነ ደረጃ የነበረውን ተጽዕኖ ለመቅረፍ ተችሏል ብዬ አስባለሁ። አሁን ወደ አንድነት ሲመጡ ወንድሞቻችን ምንም እንኳን አጭር ጊዜ ቢሆንም ከዚህ በኋላ የምንጮኸው ጩኸት ድርጅታዊ ጩኸት ይሆናል ብዬ አምናለሁ። እንደዚህ በከንቱ የምንጮኸው ነገር አይደለም። የአማራ ሕዝብ ትግል ጠንካራ ድርጅት ፈጥሮ ይመጣል። በዛ ድርጅት መሰረት ሁላችንም ታቅፈን ዲያስፖራው በተለይ እስከ ዛሬ ሊታቀፍ ያልቻለበት አንዱ ምክንያት ድርጅታዊ መዋቅር ባለመኖሩ የተነሳ ነው። ስለዚህ እንዲህ ዝም ብለን አንድ እንሁን ብንል በድርጅት መዋቅር ካልታቀፍን አንድ መሆናችን በጣም አስቸጋሪ ነው። እሱም አይተነዋል በተግባር። ከዚህ በኋላ ግን ወንድሞች አንድ ሆነው ከመጡ ድርጅታዊ መዋቅር እንዲዘረጉልን እንጠይቃለን ነው የኔ ግምት። ከዚህ በኋላ ከዚህ በፊት ማንስቼዋለሁ። የአማራን ትግል ሁለት ድርጅቶች አሉ አሁን፣ የአማራ ብሔራዊ ኃይልና አፋድ። እነዚህን ድርጅቶች ሊያነጋግር የሚችልና አንድ ለማድረግ የሚያስችል ቁመና አንድ ኮሚሽን መቋቋም አለበት ብዬ አምናለሁ። ከሁለቱም የተወጣጣ እንዲሁም ደግሞ አጠቃላይ ከአማራ ሕዝብ ትልልቅ ሽማግሌዎችን ያካተተ ምሁራኖችን ያካተተ አንድ ኮሚሽን መቋቋም አለበት። ድርጅቶችን አንድ ለማድረግ ለማስማማትና ለማግባባት የአማራን ሕዝብ ትግል አንድ አድርገው እንዲታገሉ፣ የአማራን ሕዝብ ታግለው እንዲያታግሉ የሚያስችል ቁመና እንዲፈጥሩ አንድ ኮሚሽን መቋቋም አለበት ብዬ አይዲያ ሰጀስት አደርጋለሁ። ምክንያቱም ትልቁ መፍትሄ እሱ ነው ብዬ ስለማስብ ከዚህ በኋላ አንተና ወደኔ የሚባለው መጓተት ሁሉ እንዳይመጣ ከስያሜው ጀምሮ ይሄ ኮሚሽን ጥራት ባለው መልኩ ይሰራል ብዬ አምናለሁ። እሱ ብቻ አይደለም፣ ይሄ ኮሚሽኑ የምርምርና የጥናት ቡድን ሊኖረው ይገባል። ሰነዶችን ከማዘጋጀት አንጻር እንዲሁም የአማራን ሕዝብ ትግል ፕሮፖርሊ አማራን የሚመጥን ሰነድ ከማዘጋጀት ወንድሞችን ከማገዝ የተነሳ የትግሉን ጥራትንም በትግል ውስጥ የሚከሰቱ ክስተቶችንም ከማረምና ከማስተካከል አንጻር ከወንድሞቹ ጋር ሆኖ ትልቅ የምርምር ተቋም ሆኖ እንዲቀጥል ኮሚሽኑ በዚሁ የሚያካታቸው ይኖራል ብዬ አስባለሁ። ትልቅ ኢምፖርታንት ግባት ስላለው ከዚህ በፊት እንዳያችሁት የአማራ ሕዝብ ትግል ሰነድ ብለው የጻፉ ምሁራኖች ነበሩ። እሱ ብዙም የአማራን ሕዝብ ትግል የማይመጥን በመሆኑ በተወሰነ ደረጃ ተቃውሞ አሳይተናል። ስለዚህ የአማራን ሕዝብ የሚመጥን የአማራን ሕዝብ የሀሰት ትርክት ተረድቶ በአማራ ሕዝብ ላይ የተፈጠረውን ጥላቻ የሚያከሽፍ፣ የአማራ ሕዝብ ከሌሎች ሕዝቦች ጋር ያለውን ቁርኝነት የሚያሳይ፣ የአማራ ሕዝብ በሀገር ደረጃ ያለውን አመለካከት የሚያሳይ፣ ከዚህ በፊት የነበረውን አስተዋጽኦና መሪ ተዋናይ የነበረበትን ሁሉ ሂስቶሪካሊ በደንብ አድርጎ ጠቀስ አድርጎ የአማራ ሕዝብ ከሕዝቦች ጋር ምንም አይነት ችግር እንደሌለበት ሊያሳይ የሚችል ትግል ሰነዶችን ማዘጋጀት፣ በርካታ ውይይቶችን ዲስከሶችን ማድረግ የምሁራኖች ሚና ከፍተኛ ነው ብዬ አምናለሁ። ስለዚህ ይሄ ኮሚሽን ትልቅ ሚና ይጫወታል የሚል እምነት አለ እና የምርምር ኮሚሽኑን እዛ ውስጥ አካቶ ይህን ትግል በደንብ አድርጎ ሳፖርት ሊያደርግ ይችላል የሚል እምነት አለ። እሱ እንዲያካትት ሁላችንም መጠየቅ ይኖርብናል፣ ሁላችንም ማገዝ ይኖርብናል። እያንዳንዱ አማራ ድርሻ አለበት። የአማራ ትግል በከፍተኛ ሁኔታ አድጎ ይህን ስርዓት ማስወገድ እንዲችል ማለት ነው። ሁለተኛ ኢንተርናሽናል ኮሚኒቲ የአማራን ትግል እንዲያውቀው፣ እንዲረዳው፣ ከአማራ ሕዝብ ትግል ጎን እንዲቆም ሊያደርግ የሚችል ከዚሁ ከሰነዳችን፣ ከትግላችን፣ ከአመለካከታችንና ከድርጅታችን አቋም አንጻር ስለሚመነጭ
ኢንተርናሽናል ኮሚኒቲውንም አድረስ ሊያደርግ የሚችል ቁመና ይኖረናል። ስለዚህ ተቋም ወሳኝ ነው። በዚህ ልክ ጉዳዮቻችንን እንድንከታተል ሊያደርግ የሚችል ኮሚሽን ይቋቋምልን ብዬ አስባለሁ። ጥቆማ ነው ለኔ። ከዛ ቀጥሎ አሁን አብይ አህመድ የጭንቀት የሚያደርጋቸው በርካታ ነገሮች አሉ። በተለይም ደግሞ ይሄ ከአሰብ ጋር ተያይዞ የመጣውን ነገር ከዚህ በፊትም አንስተነዋል። የአማራን ሕዝብ ትግል ስፕሊት ለማድረግ ፐርፐዝ ላይ የተሰራ ነው ብዬ አስባለሁ። እኛ በአሰብ ጉዳይ ላይ ሊኖረን የሚችለው አመለካከት እንደ አማራ አሰብ ይገባናል አይገባንም የሚል ሳጣ ገባ ውስጥ የምንገባበት ወቅት አይደለም። ሁለተኛ ይሄ መንግስት የጭንቀት የሚያደርገው የቂሎች ስብስብ ከመሆኑ የተነሳ በርካታ ነገሮች ታያላችሁ። ሂስቶሪካሊ አሰብ የኔ ነው ብሎ ካመነ መንግስት የኔ ነው ካለ ማስረጃዎችን ይዞ የሚተማመን ከሆነ በዓለም ሕግ የይገባኛል ጥያቄ መጠየቅ ሲገባው የኔ ነው ብለህ ደግሞ በርካታ ከኤርትራ ሕዝብም ከኤርትራ መንግስትም ጋር ተወያይተህ ከምሁራኖች ጋር ተወያይተህ መፍትሄ ማድረግ ሲገባ በአንድ በኩል የኔ ነው ይላል፣ በሌላ በኩል ደግሞ በመሬት እንቀይራችሁ የሚል ነገር ደግሞ በካድሬዎቹ ያስነግራል። የራስህ ከሆነ ለምን ትቀይረዋለህ? የራስህ ከሆነ መሬት መቀየር ለምን አስፈለገ? የትኛውን መሬትስ ነው ልትቀየር ሰተል ልትቀበል የፈለግከው? ስለዚህ እነዚህ ሲሪየስ ነገሮች ስለሆኑ በእንደዚህ አይነት ቅጀት ውስጥ የአማራ ህዝብ ይገባል ብዬ አላምንም። ስፔሻሊ ትግላችን የራሱ ዓላማ አለው፣ የራሱ ፍላጎት አለው። የአማራን ህዝብ መታደግ ነው። የአማራን ህዝብ የደረሰበትን መከራ ማስወገድ ነው። ይህን ስርዓት ማስወገድ ነው። ስለዚህ ይህን ስርዓት ማስወገድ የምንችልበት ማንኛውም ነገር እናደርጋለን። ከዚህ ስርዓት ጋር ቆመን ግን በአሰብ ጉዳይ ላይ በምናምን ጉዳይ ላይ ለጊዜው ድሮኑን ድብደባውን አቆምልና ከአንተ ጋር ቆማለሁ የሚል የዋህ ይኖራል ብዬ አላምንም። ስለዚህ ከዚህ ስርዓት ጋር ያለን ይህን ስርዓት እስከማስወገድ ድረስ ስለምንሄድ ከዚህ ስርዓት ጋር ቆመን የምንጠይቀው ጥያቄም አይኖርም። ከዚህ ስርዓት ጋር ቆመን በሀገር ጉዳይ ላይ ብለን የምንነጋገርበት ነገር አይኖርም። ስለዚህ እዋጋለሁ ካለ መንገዱን ጨርቅ ያርግለት። የአማራ ህዝብ ትግል ስራውን ይስራ፣ ፍላጎቱን ማሟላት ነው። አስመልሳለሁ በጉልበትም በኃይልም ካለ መንገዱን ጨርቅ ያርግለት። እኛ ጉዳይ አይደለም። የአማራ ህዝብ በአማራ ህዝብ ትግል በአማራ መንግስት ስርዓት ጊዜ አሰብ አልሄደም፣ አማራ አላስረከበም፣ አማራ ተጠያቂ አይደለም። ስለዚህ አሁንም እናስመልሳለን የሚሉት የውር ድንበር አካሄዳቸውንም አማራ ህዝብ ውስጥ የሚገባበት ጉዳይ የለም፣ አማራ ተጠያቂ የሚሆንበት ጉዳይ የለም። ይሄን መንግስት ካስወገድን በኋላ አገር ሰላም ከሆነ በኋላ ህዝቦች ቁጭ ብለው ስለ ሀገራቸው ጉዳይ ላይ እንዲወያዩ ያደርጋል። አማራ ትግል ሁሉም ነገር አንስተው ከመሳሪያ ባሻገር ሊፈታ የሚቻለውን ነገር ሁሉ ማድረግ መጀመሪያ ያስፈልጋል ብዬ አምናለሁ። ስለዚህ አማራ ህዝብ መጀመሪያ ይሄን ስርዓት ማስወገድና አገር ማረጋጋት፣ ያሉትን ችግሮች በውስጥ ያሉት ችግሮችን መፍታት፣ የአማራ ህዝብ ተመልሶ ወደ ችግር ማይገባበትን ሁኔታ መፍጠር፣ ከሌሎች ህዝቦች ጋር ያለውን ቁርኝነት ማሳደግ፣ የሐሰት ትርክቱን ማክሸፍ፣ ኢትዮጵያዊ ስሜት መልሶ ቢልድ ማድረግ፣ ከዛ በተለያዩ ውይይቶች መንገድ ህዝቦች መፍትሄ ይፈልጋሉ ብዬ አምናለሁ። አሁን ባለው ሁኔታ ግን ከአብይ አህመድ ጋር ቆመን ሌላ ጦርነት የምናካሄድበት፣ ከአብይ አህመድ ጋር ቆመን ህዝባችን ተመልሰን የምናስጨርስበት ጉዳይ አይኖርም ብዬ አምናለሁ። ስለዚህ ይሄ የግል ሀሳብ ነው። የአማራ ህዝብ ትግልም ያደርገዋል ብዬ አላምንም። ነገር ግን ምንድነው የተፈለገው? የአማራ ህዝብ ኢትዮጵያ ስለሚወድ፣ የአማራ ህዝብ አገሩ ስለሚወድ በተወሰነ ደረጃ ትግሉን እንታገላለን የሚሉ ሰዎችን ትተህ ሌላው ህዝብ ደግሞ ከመንግስት ጋር ሞቢላይዝ እናደርገዋለን ተብሎ የታሰበ ስለሆነ ለህዝባችን ይህን ማስረዳት ያስፈልጋል ብዬ አምናለሁ። በተረፈ ግን ሁላችንም በዚህ በሶሻል ሚዲያ ላይ ያላችሁ አንድነትን አጠናክሩ። አንድነት ወሳኝ ነው። ድርጅቶች እንዲቀራረቡ ነው ማድረግ ያለብን። የድርጅቶች ደጋፊዎች የመለያየትና አካባቢ ስሜት የሚሰጥ ነገሮችን መታቀብ ይኖርባቸዋል ብዬ አስባለሁ። ስሩ ዘ ፕሮሰስ ነው። አይ ነው በሂደት እነዚህ እንዲስተካከሉ ማድረግ ይኖርብናል። ሁላችንም በቀናነት ስለ አማራ ህዝብ ትግል በጋራ መቆም ነው። ይሄ አካባቢያዊ ስሜትን ለማስተካከል መሞከር ነው። አካባቢዎቻችን መገለጫችን ናቸው፣ ማንነታችን ናቸው፣ የራሳችን ናቸውና ከዚህ የተነሳ ልንጣላበት የሚያስችለን ነገር አይደለም።
ስለዚህ አግሬሲቭ የሆኑ ሰዎች በተለይ ማህበረሰብን የሚያዋርዱ ሰዎችን ማውገዝ